ታሪኩ ሺን የተባለችና የአውሮፕላን አስተናጋጅ ሆና የምትሰራ አንዲት ወጣት ላይ በማተኮር ይጀምራል። በአንድ አስቸኳይ ቀን መንገድ በምታቋርጥበት ወቅት በከፍተኛ ፍጥነት ከሚመጣ መኪና ጋር በመጋጨት ከሞት አፋፍ ብትደርስም በችኮላ ላይ ስለነበረች ለጉዳዩ ምንም አይነት ትኩረት ሳትሰጥ ከቦታው በፍጥነት ትሄዳለች። ነገር ግን ከጥቂት ቀደም ብሎ ሊገጫት የነበረው ሹፌር ለምን እንደሆነ በማይታወቅ ሚስጥራዊ ምክንያት ፎቶዋን በማንሳት ድርጊቱ ለቀጣይ ክስተቶች መነሻ ይሆናል። ጊዜያት ወደ አንዱ ቀን ሺን የአውሮፕላን አስተናጋጅነት ስራዋን በመተው የራሷን ካፌ መክፈት ህልም እንዳላት ለጓደኛዋ ከገለጸችለት በኋላ ከጓደኛዋ ጋር ለእግር ጉዞ በወጣችበት ወቅት በአንድ ህንፃ ውስጥ በድምቀት ሲከበር ከነበረ የሰርግ ስነ ስርዓት ጋር በድንገት ትገጣጠማለች። ነገር ግን የሙሽራው ስም ሚን መሆኑን በሰማችበት ቅጽበት ነገሮች ሁሉ መልካቸውን ይቀይራሉ። ምክንያቱም ይህ ስም ከፍቅረኛዋ ስም ውጪ ሌላ አልነበረምና በድንጋጤ ተውጣ ነገሩን ለማረጋገጥ ወደ ህንፃው ስትገባም እንዳሰበችው ሙሽራው ሚን የራሷ ፍቅረኛ ሆኖ በማግኘቷ ዓለም በቅጽበት የጨለመባት ይመስላል። ፍቅረኛዋ ክህደት እንደፈጸመባትና ሌላ ሴት እንዳገባ በተረዳችበት ቅጽበት የሺን ልብ በከባድ ሐዘን ከመሰበሩም በላይ እንባዋን መቆጣጠር ተስኗት በለቅሶ እየተንሰቀሰቀች ወዲያውኑ ቦታውን ለቃ ሚን ሺን በሰርጉ ላይ መሆኗን እንዳወቀ ምንም ሳያቅማማ ከህንፃ በመውጣት ወዲያውኑ ሲከተላት በመጨረሻም በወራጅ ዝናብ ስር ተገናኝተው ሺን ሙሉ ንዴቷና የብስጭት ስሜቷን በእርሱ ላይ ትወጣዋለች። ነገር ግን ከዚህም በላይ አስደንጋጭ የሚሆነው ሚን ሌላ ሴት ያገባው የአማቱን ሀብት ለመቆጣጠር በመፈለጉ ብቻ እንደሆነ ሲገልጽላት ነው። ትክክለኛውን ወራሽ መሆኑ እንደተረጋገጠ የሚወዳት እሷን ብቻ በመሆኑ ወደ እሷ እንደሚመለስ ቃል ቢገባላትም ይህንን የሰማችው ሺን በንዴት ከመብሰልሰል ባለፈ በድርጊቱ በከፍተኛ ሁኔታ በመጸየፏ ሰውየውን እዛው ትታው ለመሄድ ትወስናለች። ልቧ በደረሰበት ስብራትና በከዳት ዓለም ላይ በተሰማት ጥልቅ የብስጭትና ስሜት ተገፋፍታም ሺን የህይወቷን የመጨረሻ ምዕራፍ ለመዝጋት ከህንፃው ጠርዝ ላይ ትቆማለች። በዚህም የተነሳ ከታች ባለው መንገድ ላይ የተሰበሰበው ህዝብ ትንፋሹን ውጦ በድንጋጤና በጭንቀት ወደ ላይ ሲመለከት፣ ፖሊሶችና የእሳት አደጋ ሰራተኞች ደግሞ የጊዜ ጉዳይ የሆነውን አደጋ ለመከላከል ይሯሯጣሉ። በመሆኑም አንዳንዶቹ ግዙፍ በአየር የተሞላ ፍራሽ ሲዘረጉ፣ ሌሎቹ ደግሞ በድምፅ ማጉያ እንድትመለስ በመለመን ህይወቷን ለማትረፍ ከፍተኛ ጥረት ያደርጋሉ። በዚህ መሃል በአጋጣሚ በስፍራው የሚያልፈው ዙ የተባለ ግለሰብ በተፈጠረው ግርግር ትኩረቱ ተስቦ ወደ ህንፃው ሲመለከት በጫፍ ላይ የቆመችው ሺንን ያያታል። በመሆኑም በውስጡ በተቀሰቀሰ የኃላፊነት ስሜት ተገፍቶ ማንም ሳያየው በድብቅ ወደ ህንፃው ጣሪያ ይሾልካል። ከሷ ጀርባ ቀስ ብሎ በመቅረብ በህይወቷ ውስጥ ተስፋ ሊሆን የሚችል ነገር እንዳለ ሊያሳምናት ቢሞክርም ሺን ፊቷ ላይ የሚነበበው ከዚህ በላይ መኖር እንደማትፈልግ የሚያሳይ ጥልቅ የሆነ የባዶነት ስሜት ብቻ ስለነበር ፈቃደኛ ሳትሆን ትቀራለች። በመጨረሻም አይኖቿን ጨፍና ወደ ባዶው አየር ራሷን ስትወረውር እሷን ለመያዝ በሙሉ ኃይሉ የተንጠራራው ዙ ሚዛኑን በመሳቱ እጁ ከእጇ ጋር ተሳስሮ አብሯት ወደ ታች ይወድቃል። እንደ ድል ሆኖ ሁለቱም በቀጥታ አስቀድሞ በተዘጋጀው ግዙፍ ፍራሽ ላይ በመውደቃቸው ህይወታቸው ይተርፋል። ከድንጋጤውም በኋላ አሁንም ስለ ሺን ሁኔታ የሚጨነቀው ዙ እሷን ተከትሎ ወደ አንድ ካፌ ሲገባ ቦታው የራሷ ንብረት መሆኑን ይገነዘባል። ለዙ ግን ይህ ድጋሚ መገናኘት የተለየ ትርጉም የነበረው ሲሆን በቪየና ውስጥ ሊገጫት የነበረው ሰው ራሱ በመሆኑና ያን ጊዜ ያጣትን ሴት በዚህ መልኩ በድጋሚ በማግኘቱ በውስጡ ሊገልጸው የማይችለው ከፍተኛ የደስታ ስሜት ይሰማዋል። ይህንን አጋጣሚ በመጠቀምም እሷን ለመቅረብ በየቀን ወደ ካፌዋ መመላለስ ይጀምራል። አንድ ቀንም እርሱ ራሱ የሳለውንና ሺን የበረራ አስተናጋጅ ዩኒፎርም ለብሳ የሚያሳየውን ስዕል ከሰጣት በኋላ በቪየና ሊገጫት የተቃረበው ሰው እርሱ እንደነበር ይገልጽላታል። ይህን የእምነት ቃል ስትሰማ ሺን ያንን ሰው በዚህ መልኩ በድጋሚ ልታገኘው ፈጽሞ ስላልጠበቀች በከፍተኛ ሁኔታ ትደነግጣለች። ቀናት ካለፉ በኋላ አንድ ቀን ሺን በህንፃው ጣሪያ ላይ በቀን ቅዥት ውስጥ ሆኖ የምታገኘውን ዙን ስትቀርበው አንዳንድ የስዕል ጋለሪ ባለቤቶች ስራዎቹን ለማሳየት ፈቃደኛ ባለመሆናቸው ገቢ ማግኘት እንዳልቻለና ገንዘቡ እያለቀበት ስለሆነ በከፍተኛ የገንዘብ ችግር ውስጥ እንደሚገኝ ይነግራታል።
ሺንም ይህን እንደሰማች ወዲያውኑ በካፌዋ ውስጥ እንዲሰራ ትጋብዘዋለች። ዙም የቀረበለትን ጥያቄ ወዲያውኑ በመቀበሉ ከዚያን ጊዜ ጀምሮ አብረው መስራት ይጀምራሉ። በዚህም የተነሳ ግንኙነታቸው ይበልጥ እየተቀራረበ በመምጣት በመጨረሻም ከቀላል ትውውቅ አልፈው ወደ ጥልቅ የፍቅር ግንኙነት ያመራሉ። አንድ ምሽት የከተማዋ መብራቶች በእርጥብ አስፋልት ላይ እንደ ቀለም ሲንቦገቦጉ ዙ በህገ ወጥ የመኪና እሽቅድድም ዙሪያ በተሰበሰበው ህዝብና በሚጮኸው የሞተር ድምፅ መካከል ይገኛል። በአዘጋጆቹ የቀረበው አጓጊ የገንዘብ ሽልማት የተሻለ ህይወት ለመፍጠር ያለውን ፍላጎት ስለቀሰቀሰበትም ለአፍታም ሳያመነታ በውድድሩ ለመካፈል ይወስናል። በተቃጠለ ጎማ ሽታና በህዝቡ የጋለ ጩኸት በታጀበው ከባድ ፉክክር ውስጥም ዙ በብቃቱ ተጠቅሞ በመጨረሻም የማሸነፊያውን መስመር በማለፉ ያገኘውን ገንዘብ ሺንን ውድና ዘመናዊ ሬስቶራንት ውስጥ እራት ለመጋበዝ ይጠቀምበታል። በሻማ ብርሃን በደመቀውና በስሱ የሙዚቃ ዜማ በታጀበው ሬስቶራንት ውስጥ እራታቸውን እየተመገቡ ወሬያቸው ቀስ በቀስ ወደ ቤተሰቦቻቸው ታሪክ ሲያመራ ሺን በአይኖቿ ውስጥ የሀዘን ጥላ እየተነበበ እናቷ ከብዙ ጊዜ በፊት እንደሞተችና አባቷም ሌላ ሴት እንዳገባ ከገለጸችለት በኋላ ቀደም ሲል ሀብታም የነበረው አባቷ የቤተሰቡን ገንዘብ በአግባቡ ባለመያዙ ምክንያት ወደ ክፉ ድህነት እንደወደቁ ታስረዳዋለች። ይህንን የህመሟን ታሪክ ስትነግረው በመካከላቸው የሰፈነው የቀረቤታ ስሜት በድንገት በከበደ ጸጥታ በመተካቱ ሁለቱም ምቾት አጥተው በፍጥነት ከሬስቶራንቱ ይወጣሉ። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን የቀደመውን ምሽት የከበደ ስሜት ለማባረር በማሰብ በማግስቱ ዙ ሺንን ወደ አንድ የመዝናኛ ፓርክ ይዟት ሲወጣ በቦታው በነበራቸው ጊዜ በሳቅና በደስታ ተውጠው የራሳቸውን ዓለም ይፈጥራሉ። ነገር ግን ከመዝናኛው ፓርኩ አስደሳች ጊዜ በኋላ ወደ ቤታቸው ሲመለሱ በአንድ የጌጣጌጥ መሸጫ ሱቅ መስኮት ላይ የተቀመጠ ቀለበት የሺንን አይን ይስባል። ዙ የቀለበቱ ውበት በፊቷ ላይ የፈጠረውን የናፍቆት ስሜት ሲመለከት የደስታ ስሜቱ በቅጽበት ጠፍቶ በምትኩ ምቾት የማጣት ስሜት ስለተሰማው በቀለበቱ ላይ የተጻፈውን ዋጋ በስርቆት ካየ በኋላ ምንም ቃል ሳይተነፍስ እጇን ይዞ በፍጥነት ከቦታው ይሄዳል። ከጥቂት ቀናት በኋላ በውድድሩ የተሸነፈው ሰው ዙን ፈልጎ በማግኘት ወደ ውድድሩ እንዲመለስ ያስገድደዋል። ዙ እምቢታውን ሲያሳይ ሰውየው የሺን ካፌ ላይ ሁከት እንደሚፈጥር በመናገር ስላስፈራራው ዙ የሺንን ሰላም ለመጠበቅ ሲል የሰውየውን ጥያቄ ከመቀበል ውጪ ሌላ አማራጭ አያገኝም። ውድድሩ በከፍተኛ ፍልሚያ እየተካሄደ ባለበት ወቅት ሺን በድንገት ባልተጠበቀ ሁኔታ ስትመጣ የዙ ትኩረት ሙሉ በሙሉ ይበታተናል። በዚህም የተነሳ በቀላሉ ሽንፈትን ለመቀበል ይገደዳል። ሺን ዙ ሕይወትን አደጋ ላይ በሚጥል ህገወጥ ውድድር ላይ እየተሳተፈ እንደሆነ ስታውቅ ቁጣዋ ስለሚገነፍል ወዲያውኑ በንዴት ትታው ትሄዳለች። ዙም በተሸናፊነቱ ምክንያት ራቆቱን እስከ ቤት ድረስ በመሮጥ ውርደት የተሞላበትን ቅጣት ለመቀበል ይገደዳል። ምንም እንኳ ዙ ሌሊት ላይ ተደብቆ ወደ ካፌው ቢገባም ወዲያውኑ በሺን ይያዛል። እሱ ምንም ልብስ እንዳልለበሰ ስትመለከት ግን በሁኔታው በጣም ከመሳቅ ውጪ ምንም ማለት ባለመቻሏ አንድ ብርድ ልብስ ትሰጠዋለች። ነገር ግን በህገወጥ ውድድሩ በመሳተፉ አሁንም በጣም የተናደደች በመሆኑና በተለይ ደግሞ ከዚህ በፊት ወደ ውድ ሬስቶራንት ይዟት ሄዶ የከፈለላት የራት ሂሳብ በዚህ ውድድር ባሸነፈው ገንዘብ መሆኑን ስታውቅ ንዴቷ የባሰ ይቀጣጠላል። ሺን አሁንም እንዳዘነች የተመለከተው ዙ አንድ ነገር ሊያሳያት በቀጥታ ወደ ራሱ አፓርታማ ይዟት ይሄዳል። በዚያም ለረጅም ጊዜ የሺንን ፊት እየተመለከተ የሳላቸውን በርካታ ስዕሎች በሙሉ ሲያሳያት በዚህ ልብ የሚነካ ተግባሩ ስሜቷ የተነካችው ሺን በድጋሚ እንዲህ ስላት ትጠይቀዋለች። እሱም ስዕሉን ለመጀመር በሚዘጋጅበት ቅጽበት ሺን በድንገት ልብሷን በሙሉ ስታወልቅ ዙ በድንጋጤ ቢተክዝም ከድንጋጤው በፍጥነት በመውጣት ሙሉ ትኩረቱን ሰብስቦ ራቆት ገላዋን በሸራው ላይ ያሰፍራል። ስዕሉን ከጨረሰ በኋላም ጥብቅ አድርጎ በመያዝ ሰውነቷን በብርድ ልብስ ከሸፈነላት በኋላ እንደዋሸችው ስትነግረው ዙ ምን ማለቷ እንደሆነ በፍጹም ሊረዳው ስላልቻለ ግራ ይጋባል። አንድ ቀን የሺን የቀድሞ ፍቅረኛ በላከላት አንድ የቆየ መጽሔት ውስጥ ዙ በሀገሪቱ ካሉ ከፍተኛ ተጽዕኖ ፈጣሪና የተከበሩ ኩባንያዎች የአንዱ ባለቤት ልጅ መሆኑን የሚገልጽ ጽሑፍ ስታነብ በድንጋጤ ተውጣ በቀጥታ ወደ ሚን ቢሮ ታመራለች። እሱም ሺን ልክ እንደሱ ገንዘብን ብቻ የምታሳድድና ከሰዎች ጋር ግንኙነት የምትጀምረው በሀብታቸው ምክንያት እንደሆነ ብቻ
በንቀት ሲነግራት በዚህ ክሱ ክፉኛ የተበሳጨችው ሺን እሷ የሚስቱን ሀብት ብቻ እንደሚፈልግ አይነት ሰው እንዳልሆነች በቁጣ ትመልስለታለች። ብዙም ሳይቆይ ዙ ሺን ከዚህ በፊት በጣም ትመኘው በነበረው ቀለበት የጋብቻ ጥያቄ ያቀርብላታል። ይህንን ቀለበት ለመግዛት ሲል እጅግ ውድ የሆኑ ስዕሎቹን መሸጥ እንዳለበት ከገለጸላት በኋላም ለእርሷ ያለውን እውነተኛ ፍቅር ለማሳየት የከፈለው መስዋዕትነት ምንም እንዳልመሰለው ሲነግራት ሺን ግን ይህንን ልብ የሚነካ የፍቅር መግለጫ በደስታ ከመቀበል ይልቅ በድንገት በለቅሶ በመንፈቅፈቅ ምንም ቃል ሳትተነፍስ እዛው እንዳለ ትታው ትሄዳለች። ከዚያም ሺን ከዚህ በፊት ራሷን ልታጠፋ ወደ ሞከረችበት የህንፃው ጣሪያ በማምራት በለቅሶ እየተናነቀች ለፈጸመችው ድርጊት ዙን በሌለበት ይቅርታ ከጠየቀችው በኋላ ትንሽ ስትረጋጋ ወደ እሱ በመመለስ ግንኙነታቸውን ማቆም እንደምትፈልግ ትነግረዋለች። ለዚህም እንደ ምክንያት የምታቀርበው ወደ ሚን ለመመለስ መወሰኗን በመግለጽ የውሳኔዋን ክብደት ታሳየዋለች። በመጨረሻም ዙ ሁለቱንም ለፍቅር ቀጠሮ እንደተገናኙ ሲያገኛቸው ማብራሪያ እንዲሰጠው ሲጠይቃት ሺን በፍጹም ወዳው እንደማታውቅ በቀዝቃዛ ቃላት ትነግረዋለች። አይኖቿ በእንባ እንደተሞሉ አባቷ ሆስፒታል መግባቱንና ብዙ የሕክምና እርዳታ እንደሚያስፈልገው ከገለጸችለት በኋላም ብሩህ ተስፋ ከሌለው እንደዙ ካለ ድሃ ሰው ጋር ህይወቷን ማሳለፍ እንደማትፈልግ በማከል ልቡን በሚሰብር ሁኔታ ትናገረዋለች። ዙ እነዚህን ልቡን የሚሰነጥቁ ቃላት ሲሰማ በተስፋ መቁረጥ ከመጮህ ውጪ ሌላ አማራጭ ስለማይኖረው ስሜቱን ሙሉ በሙሉ ይረባበሻል። በሌላ በኩል ሚን ሺን ከእርሱ ጋር የግብረ ስጋ ግንኙነት ለመፈጸም ፈቃደኛ ባለመሆኗ በከፍተኛ ሁኔታ ይናደዳል። ይህም የሆነው ሺን ለሚን የውሸት ምክንያት ፈጥራ ብትነግረውም አሁንም ድረስ ልቧ ውስጥ ላለው ዙ ስለምታስብና ስለምትጨነቅለት ነው። እንዲያውም ሺን ይህንን ልብ የሚሰብር የውሸት ምክንያት ሆን ብላ ለዙ የነገረችው ምንም እንኳን አሁንም ከልቧ ብትወደውም ከእርሷ እንዲርቅና የተሻለ ህይወት እንዲኖረው ለማድረግ ካላት የተሳሳተ እምነት እንደሆነ ማሰብ ትጀምራለች። ነገር ግን በዚህ የተነሳ ድርጊቷ በሁለቱም ልብ ላይ ጥልቅ የሆነ የስሜት ጠባሳን ጥሎ ያልፋል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። እውነታው ግን ከዚህ ሁሉ ድርጊት በስተጀርባ በሺንና በዙ እናት መካከል የተደረገ አንድ ከባድ ስምምነት ያለ ሲሆን ይህም ሺን እናቱ ድሃ አርቲስት ብላ የምትጠራውን ልጇን በፍቅር እንድትጥለው ካደረገች በኋላ ልቡን ሰብራ እንድትተወው የሚያስገድድ ይሆናል። የዙ እናት ይህንን እቅድ ያወጣችው ልጇ በኪነ ጥበብ ተስፋ ቆርጦ ወደ ቤቱ እንዲመለስና የቤተሰቡን ካምፓኒ እንዲረከብ ከማድረግን በተጨማሪ የቤተሰቡን ክብርና ስም የሚያስቀጥሉ ወራሾችን እንዲሰጣ ካላት ጥልቅ ፍላጎት የተነሳ ቢሆንም በመሆኑም ሺን በእቅዱ መሰረት ስትንቀሳቀስ ከዙ ጋር በእርግጥ ፍቅር ቢይዛትም ከፈረመችው የ15 ሚሊዮን ብር ውል ማምለጥ ስለማትችል ይህንን አሳዛኝ ውሳኔ ለመወሰን ትገደዳለች። ከዚህ ሁሉ ልብ ሰባሪ ክስተት በኋላ ሺን በከባድ ድብርት ውስጥ በመግባት ስሜቷን የምታስታግሰው ብቸኛ መንገድ አልኮል መጠጣት ይሆናል። ዙን በመክዳቷና እስከዛሬ ድረስ እንደርሱ ከልቡ የወደዳትን ብቸኛ ወንድ በማጣቷ በከፍተኛ ጸጸት ትሰቃያለች። በሌላ በኩል ዙ በዚህ ክደት ልቡ ክፉኛ በመሰበሩና በህይወት ተስፋ በመቁረጡ በመጨረሻ ወደ እናቱ ቤት ለመመለስ ይወስናል። እናቱም ዙ ሲመለስ እጅግ ስትደሰት፣ የዚህም ዋነኛ ምክንያቷ ሰዓሊ የነበረው ባሏ በሙያው አልተሳካልኝም በሚል ህይወቱን እንዳጠፋውና ልጇም ተመሳሳይ ዕጣ ፈንታ እንዳይገጥመው የምትፈራው እናቱ ይህ ስጋቷም እሱን ከሺን ለመለየት ወደዚህ ከባድ እርምጃ እንድትገባ ይገፋፋታል። በእናቱ እቅድ መሰረትም ዙ የቤተሰቡን ካምፓኒ ዋና ስራ አስፈጻሚ ሲሆን ይህንንም አዲስ ማንነቱን ከተቀበለ በኋላ ከሺን ጋር የነበረውን አሳዛኝ ታሪኩን ለመዝጋትና ከህሊናው ለማውጣት በማሰብ በሙሉ ልቡ የሳላቸውን ትልቅ ዋጋ የነበራቸውን ስዕሎቹን በሙሉ በአንድ ዩዋን ብቻ ይሸጣቸዋል። በኤግዚቢሽኑ ላይ ከቀረቡት በርካታ ስዕሎች መካከል ከሁሉም በላይ ትኩረት የሳበውና ውድ ዋጋ የተተመነለት አንድ ስዕል ባልተጠበቀ ሁኔታ በአንድ ሚስጥራዊ ሰው በ15 ሚሊዮን ዩዋን ሲገዛ ዙ ይህን ያህል ከፍተኛ ገንዘብ ለአንድ ስዕል ብቻ ለማውጣት ፈቃደኛ የሆነውን የገዢውን ማንነት ለማወቅ በከፍተኛ ሁኔታ በመጓጓቱ ማን ሊሆን እንደሚችል ለማወቅ ጥረት ማድረግ ይጀምራል። ነገር ግን አድራሻውን አፈላልጎ ሲያገኘው የሚጠብቀው ፍጹም ሌላ ነገር ይሆናል። ስዕሉን የገዛችው በጣም በሚያሳዝን ሁኔታ ላይ የምትገኘው የቀድሞ ፍቅረኛው ሺን እራሷ መሆኗን በተረዳበት ቅጽበት ዙ በድንጋጤ ውስጥ ሆኖ ገንዘቡን ከባለጸጋው አዲሱ ፍቅረኛ እንዳገኘች በመጠርጠር ይጋፈጣታል።
ሺን ግን በጉዳዩ ላይ መነጋገር ስላልፈለገች ምንም አይነት ምላሽ ሳትሰጠው ዝምታን ትመርጣለች። ይልቁንም እሷ እንደገና መሳል ይጀምር እንደሆነ ስትጠይቀው ዙ ምንም መልስ ሳይሰጣት እሷኑ እዛው ትቷት ለመሄድ ይገደዳል። በተፈጠረው ነገር ልቧ ክፉኛ ተሰብሮ ብቻዋን ስትቀር ሺን መቆጣጠር በማትችለው ሐዘን ውስጥ ሆና ማልቀስ ትጀምራለች። አሁንም ድረስ ለእርሱ ያላትን ፍቅር በማሳያነት ጣቷ ላይ ያደረገችውን እሱ የሰጣትን ቀለበት ከሳመች በኋላም ተስፋ ባለመቁረጥ ዙን ለመከተል ትወስናለች። በሌላ በኩል ዙም ከእርሷ ከተለየ በኋላ በከባድ ሐዘን ተውጦ ይታያል። ምክንያቱም በውስጡ አሁንም ድረስ ሺንን ከልቡ እንደሚወዳትና ቅድም የተናገራቸው ቃላት እውነተኛ ስሜቱን ለመደበቅ የተጠቀመበት ማስመሰል ብቻ እንደነበሩ ጠንቅቆ ያውቃል። በዚህም የተነሳ በጸጸት ተውጦ ወደ ሺን መኖሪያ ለመመለስ ከወሰነ በኋላ እዛ ሲደርስ ግን የትም ሊያገኛት ባለመቻሉ ሁኔታው ይበልጥ ውስብስብ ይሆንበታል። በዚህ መሃል ሺን ዙኑን በምታፈላልግበት ወቅት እሱ የሰጣትን ቀለበት ሊቀሟት ከሚሞክሩ ጥቂት ወረበሎች ጋር ራሷን በትግል ውስጥ ታገኛለች። ቀለበቱን ላለመስጠት በምታደርገው ከፍተኛ ጥረትም በሚያሳዝን ሁኔታ በስለት ትወጋለች። ምንም እንኳን ከፍተኛ ጉዳት ደርሶባት ደም እየፈሰሳት ቢሆንም ይህንን ሁሉ ችላ ብላ የዙንን መገኛ ለማወቅ መሮጧን ስትቀጥል በድንገት የሱን መኪና ትመለከታለች። መኪናውንም ወዲያውኑ ልታስቆመው ስትሞክር የሺንን ድንገተኛ መምጣት ዘግይቶ የተመለከተው ዙን ሳያስበው በመግጨት የእሷ ሰውነት አስፋልቱ ላይ እንዲወድቅ ያደርገዋል። ዙ በድንጋጤ ተውጦ ሺንን በፍጥነት ወደ ሆስፒታል ከወሰዳት በኋላ በሰራው ስህተትና በእርሷ ላይ ባደረሰው መከራ ምክንያት በከፍተኛ ጸጸት ይሰቃያል። ከዚህ ክስተት በኋላ ዙ ከሺን ጋር የተለያየው በእናቱ ጣልቃ ገብነት መሆኑን ያውቃል። በዚህም ምክንያት እናቱን ሄዶ ለመጋፈጥ ይወስናል። ይህንን ተከትሎም የተሰጠውን ርስት በሙሉ ለመመለስ ከወሰነ በኋላ ምንም እንኳን እናቱ እንዲቆይ ብትለምነውም እሱ የቤተሰቡን ንብረት በሙሉ ትቶ ለመሄድ ይመርጣል። ታሪኩ መደምደሚያውን የሚያገኘው ዙ በቪየና ከተማ ውስጥ ሺንን ሲጎበኛትና በፊት በሰጣት በዚያው ቀለበት ዳግም የጋብቻ ጥያቄ በማቅረብ የሁለቱንም የፍቅር ጉዞ ወደ አዲስ ምዕራፍ ሲያሸጋግር ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።